በከመ ምሕረትከ ለማሳጠር ያክል ነው። የኛ ፈቃድ ምንድነው የምለውን እስቲ ትንሽ ነገር እንመልከት። የኛ ፈቃድን ስንመለከተው የጾማችሁን ቀን ፈቃዳችሁን ታደርጋላችሁ ይላል። ወቅቲ ጾመ ኬሰኔ የመኬሰን ጎቱ ጀዳ። እግዚአብሔርን ፈቃድ ሰምተናል አልሰማንም? ምንድነው? ለተራበው ማበላት፣ ራስን ዝቅ ማድረግ፣ የታሰሩትን መጠየቅ፣ በዝቅ መፍረድ፣ እነዚህ እግዚአብሔር ፈቃድ በጾም ወቅት የሚደረጉ ናቸው ማለት ነው። የኛ ፈቃድ ደግሞ በጾማችን ወቅት ላሰማችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ ይላል አይደለ? ሆጀቶተ ኬሰን ኒድብሱ ጀዳ። እነሆ በጥልና ለክርክር ትጾማላችሁ ይላል። ሞርሚፊ ወልጅቢንሳ ወልቆቆዲንሳቲፍ ኒሶምቱ ጀዳ። ሞቱማን ወሊ ሺቲ ገርገርታት ሊበድ እርስ በርሷ የምትለያዩ መንግስት ትጠፋለች ይላል። አጸና። በጾማችን ወቅት የምንከራከር ሰዎች፣ በጾማችን ወቅት የምንጣላ ሰዎች፣ በጾማችን ወቅት ጡንቻን የምንመታ ሰዎች፣ ትከሻን የምናሳይ ሰዎች እንግዲህ የራሳችን ፈቃድ መሆኑን የእግዚአብሔር ፈቃድ አለመሆኑን ማስተዋል ያስፈልጋል። ሌላው ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙ ነገ አትጾሙ ይላል። ዛሬ ብዙዎቻቸው ጌታ ጾሞልናል፣ ወደ አፍ የሚገባ አያረክስም፣ በቃ ከአፍ የሚወጣው ነው እንጂ ጾም አከፈኬኝ አትሞ ቁልቁሉ ኢዩኤል ቁልቁልቺ ዳንኤል ቁልቁልቺ ዳዊት ፊ ከኔን ቢሮ ከጉሞፋ ኬሰቲ ሶማ ቱረኒኑ ረኮ ሶሚፍ ኤከምሰ ኢሳን ጉባ ቀቀቤ ሰነገሩ አከ ኢሳን እትፈየኒፍ። የአዲስ ኪዳኑ ግን ከዚህ የተለየ ነው። አዛጁ ሊቀ ካህኑ የሁሉ ባለቤት መስዋዕት አሳራጊ ተቀባይ ሆኖ የመጣ ጌታችን ለራሱ አሁን በፍልሰታ ብዙዎቻቸው ሱባኤ ይገባሉ። ሱባኤ ፍልሰታ የምለውን የቃሉን ትርጉም ስንመለከት መፍለስ ማለት ነው። ከአንድ ቦታ ወደ ሌላ ቦታ መሄድ ማለት ነው። በከተኮት ጎዳኑን በከተኮራቲ በከተኮት ሶቾውን ደሙ ወግንሞ መፍለስ ወይ መሄድ ማለት ነው። ፍልሰታ የምለው ቃል የመጣው ከዛ ቃል ነው። ቀጥተኛ ትርጉሙ መፍለስ ማለት ነው። ከአንድ ቦታ ወደ ሌላ ቦታ ለቆ መሄድ ማለት ነው። ፍልሰታ የትጀንኩን እዶቶ ቆራቲ ገረገራት ሶቿኒ የሮ ሙራሳቲ የሮ ኤየም መሰናቲ ኦፍ ዶክሰኒ ዋቀዮ ወሊን ዱበቹ ዋቀዮ ወሊትን ወሊት ሉፉ ዋይ ዋቀዮ ያዱ ፍልሰታ እንጀንዱኩን ጀቻ ማረጋ ሄዱን ሳኒ ሱባኤ ቀበተኒ የሮ ሙራሳ ኦፍ ዶክሰኒ ዋቀዮ ወሊን ዱበቱ ሶምንኩን ሶሞተ ለብሲ ቶርበን ኬሳ ሰደርካ ሰለፋ ይረድ ሶማ አርገሙዳ። ይህ ጾም ከሶስቱ ከሰባቱ የአዋጅ አጽዋማት በሶስተኛ ደረጃ ላይ የሚገኝ ጾም ነው። የመጀመሪያው ጥቂት ቀን የምንለው ጾመ ድነት የዓርብና የሮብ ጾም ነው። ቀጥለው የነነዌ ጾም በሁለተኛ ደረጃ የሚገኝ በጊዜ ብዛቷ 2 ሳምንት ያላ 2 ሱባኤ ያላ ይቺው የእመቤታችን ጾም ነው። እንግዲህ በዚህ በፍልሰታ የሚገርማችሁ የሕፃናቶች ጾም ይባላል። ብዙዎቻቸው ጾምን የሚለማመዱት ጾምን የሚጀምሩት ከዚሁ በመጀመር ብዙዎቻቸው ይህንን ጾም በተለይ ሕፃናት በፍቅር ጾማሉ። የአባቶቻችንማ ብነግራችሁ በየገዳማቱ በየአድባራቱ በአዘግተው ቤታቸውን ቆልፎ በዚህ ወቅት ይጾማሉ። ስለዚህ የአዲስ ኪዳንን ጾም ስንመለከት እንግዲህ ብዙዎቻቸው በዚህ በቅዱስ ማቴዎስ ምዕራፍ 15 ቁጥር 11 ላይ ወደ አፍ የሚገባ አያረክስም የሚል ቃል አለ።
ይህ ቃል ለማን ተነገረ መቼ ተነገረ የሚለው ማወቅ ያስፈልጋል። ዋይሶ ሊጋፈከው ገረፋኒ ከንሰን ነመሪቱ የሱ አፋን ኬሳ ከንበው ገሩ ነመጥሬሱ ደንዳ ጀለኒ ነሞኒ ያደሶ ሚዳ እንግዲህ ሊበሏት ያሰቡ ጅግራ ቆቅ አሞራ ጅግራ ወይ ቆቅ ለዋታለሁ አያችሁ የሚባለው ያ ቃል የተነገረው በሌላ ጊዜ ማየት እንችላለን። ከሰዓታችን አኳያ እሱ የተባለው ደቀ መዛሙርቶቹ እጃቸውን ሳይታጠቡ ይበሉ ነበር። ክስ መጣ። መቼም ፈሪሳውያን ሰዱቃውያን ስራቸው የክስ ስራ እንጂ ሌላውን መኮንን እንጂ ጣትን በሌላው ላይ መቀሰር እንጂ የራሳቸውን ችግር የራሳቸውን ጉድለት አይመለከቱም። ፈሪሶን ይሮሁንዱማ ነመ ይመቹራቲ ነመ አዴሱራቲ ነመ በላሌፈቹራቲ ዱበት እንደቢያን ሐሚን የሰን ሉከቦን ኪያርከን ንቀተኒ ጋፈኛተን ሐርኩመሳኒ ኦለ ቡሌቲኛቱ ያረጀሉ ጋፈከው ለባለቤቱ ከተመችም ለምሳሌ እጃችሁን ብትታጠቡት ለሰው ብላችሁ ነው ለራሳችሁ ብላችሁ ነው። እንግዲህ ኃጢአት ነው ሳንታጠብ መብላት ሊሆን ይችላል። ሳንታጠብ መብላትና ጾም አንድ ነው እንዴ? ይመሳሰላል። አራምባና ቆቦ ነው። ፈገኝ ሳይ ወልትንፉ አንተ የቲፍ ይህንን ሐሳብ አድርገው አይ ጾም እኮ ጌታ ጾሟል። እንግዲህ ጌታ ጾሞ ተራበ ይላል። ሰይጣን በምግብ ምን አደረገው? ፈተነው። እንግዲህ አሁን ብዙ ሐሳብ ማንሳት ይቻላል ከሱ ጋር ስለማንነጻጽረው ነው። በማቴዎስ ወንጌል ምዕራፍ 6:16 ላይ ምን ስታደርጉ ይላል? ስትጾሙ ምን አትሁኑ ይላል? እንደ ግብዞች አትሁኑ ይላል። ስለዚህ አትጾሙ አልተባለም እንዴ? አይደለ? ሌሎች ይህንን ሐሳብ ከየት ነው ያመጡት? በዚህ በሉቃስ ወንጌል ላይ ያለውን ታሪክ ስንመለከት በሳምንት 2 ቀን እጾማለሁ አለ። በሳምንት ስንት ቀን ነው የምትጾሙት እናንተ? ስንት ቀን ነው የምትጾሙት? በሳምንት 2 ቀን። የሚገርማችሁ በሳምንት 2 ቀን እጾማለሁ ካለኝ አስራት በኩራት እከፍላለሁ። ግን እንደዚህኛው ቀማኛ ሰው እንዳላደረከኝ ያላደረከኝ አመሰግናለሁ ቶርቤት ጉያለ መነሶም አከለ ምትይሰ የከማከረ ከነንጎ ነገሩ ስንገለቴ ፈዳ ጀለ። እንግዲህ አሁን 2 ነገሮችን በአጭር ደቂቃ ተመልክተናል። የእግዚአብሔር ፈቃድና በጾማችን ወቅት የኛ ፈቃድ በራሳችን የምንወስነው እንዳሻ የምንሆነው ከጾም ሕግ ውጪ ጡንቻን የምናሳይ ትከሻ ለትከሻ የምንለካካ ብዙ ሐሳቦችን የምናቀርብ ሰዎች ካለን ጾማችን ከንቱ ነው ማለት ነው። ሌላው እንደ ፈሪሳዊ ለመታየት መጾም አከወረ ፈሪሶ ጣፊ ሰዱቆታ ሙለቹ ዳፍ ሶሙን ሲጸሉ እንዲህ ናቸው። የሮሳ ገለኒስ ከለተኒስ ከራይ ረጥ አረበሳኔ ሂዲሳኔ ሶሶቾሱ ጀዴ አቲጋሩ ዶክሳት ራወዱ አንተ ግን በስውር አድርገው በግልጥ የሚከፍለው እሱ ነው ይላል። ሌላው ጾማችን ለኛ ያለው ጥቅም ምንድነው? ዛሬ የምንጾመው ለምንድነው? በዚህ የተጠቀሙ ሰዎች የሉም። ኤሳውን የምትመለከቱት ብኩርናውን የሸጠው በመብል ምክንያት ነው። እና አዳምና ሔዋን መንግስቱን ያጡት በመብል በመጠጥ ምክንያት ነው። በዚህ የሚሰሩ አልተጠቀሙም ይላል፣ ተጎዱ እንጂ። አዳምና ሔዋን 5500 ዘመናት የተፈረደባቸው በመብላት ነው። ኛኒ ገረዋ ቀዮት ለማይነስ ጆኛነስ ኛቹ ባነስ ሆማ ቡአኖ ይንባሶ ከናን ወሪ ወደተን ይፈየደምነ ኤሳው hangaፉማ ኢሳዳ ቤጀና አዳሚ ሔዋን ኛቹ ኢሳሪቲ ሐረስ ዳብሎስ ማልጀረ ሴተኒ ኛዱ ረኮን ከቡጉፍታን ሺ ሶሜራ ማሪፍ ሶም ታጀት አይደለ? ዛሬ ችግር የለውም ብትበላ ምን ጌታ ጾሞናል። የሚገርማችሁ ጌታው የጾመው ጾም ለኛ አሪያ እንዲሆን እንጂ እኛ እንዳንጾም አይደለም። በአንደኛው ጴጥሮስ ምዕራፍ 2 ተመልከቱ። የተጠራችሁ ለዚህ ነውና ክርስቶስን ደግሞ ፍለጋውን እንድትከተሉ ስለናንተ ምሳሌ ትቶላችሁ ሄዷል ይላል። ስለናንተ ብዙ ምሳሌዎች ትቶ ሄዷል ይላል። የጾምን፣ የስግደትን፣ የጸሎትን፣ የፍቅርን፣ የአንድነትን፣ የመተባበርን
ስርዓት ሕግ አስተምሮናል። ቶኩማ ጃለላ ፈኬኛ ዩኒቨርሲቲ ዋን ራወተ ሁንዱማ ፈኬኛ ለከ ጎኑፍ መሌ ኑቲ ጎቹ ለከ ኑረ ሂንጅሬ ተሱማ ዋን ገልሜንሳ ጥሙረሜ ወይ ደግሞ ይሄ የተዘጋ ዶሴ አይደለም። እግዚአብሔር የሰራቸው ስራ እየሰራ በዛ ስራ በዛ ሕግ የምንመላለስ ከሆነ በረከትን እንድናገኝበት ነው። በተለይ ቅዱስ ማቴዎስ ደግሞ እንዲህ ነው ያለው፣ ስለ ጽድቅ የሚራቡ ብፁዓን ናቸው አለ እንጂ የሚበላ የሚጠጣ ሮብ ዓርብ ሳይል እንደፈለገ እንዳሻው የሚበላ አላለም። የሚራብ ግን ዛሬ ለስጋ ላይመች ይችላል። ብዙዎቻቸው ሐቁን እናውራ። ዛሬ ብዙዎቻቸው የወጡት ስጋቸውን መግታት፣ መቆጣጠር፣ ማሸነፍ ስላልቻሉ አዎ በትንሽ ገብስ በሕዝቤ ዘንድ አርኪሳችሁኛል ይላል። ቡዴና ቀመዲ ጥቆዳ ገርቡ ጥቆዳ ኡመተ ኮዱረቲ ነጡሬስተኔ ጅርቱ ጀላ። እንግዲህ በጽዮን መለከት ንፉ፣ ጾሙንም ቀድሱ፣ ጉባኤውንም አውጁ ይላል። እግዚአብሔር ጾም ለተራበው ማብላት፣ የታሰረውን መጠየቅ፣ የታረሰውን ማልበስ፣ መልካም ስራን ማድረግ፣ ያልበላን ያልጠጣን ምሳችንና ቁርሳችን ደግሞ የሚበላ የሚጠጣ አጥቶ ወድቆ ያለውን ደግሞ ማሰብ ጾማችን የእግዚአብሔር ፈቃድ የሚፈጸምበት ጾም ነው ማለት ነው። ግን ትከሻን ማሳየት፣ ድምፅን ማሰማት፣ ሰራተኞቻችን ማንገላታት፣ ማስጨነቅ እግዚአብሔር የሚወደው ጾም አይደለም። ራሳችን ዝቅ አድርገን ለመልካም ነገር ለበረከት ሌላው እንዲያውቅልን ሳይሆን የሰማዩ ጌታ በድብቅ በምስጢር ያደረግነውን እሱ እንዲመልስልን አድርገን መጾም ያስፈልጋል። እንግዲህ ጾም ሲባል ጥሩላትን ብቻ ሳይሆን ሐሳቦቻችን፣ ልባችን፣ እግራችን፣ 5ቱ ሕዋሳት 36ቱ ሕዋሳት አንድ ላይ መጾም አለባቸው። ጾመ ጋፈ ጀደሙ ቃሞኒ ሚራ ኬኛ ጾሙ ቀቡ፣ እጅ ጾሙ ቀባ፣ ጉሪ ጾሙ ቀባ፣ ሉክኒ ጾሙ ቀባ፣ ለፔን ጾሙ ቀባ፣ ያን ኬኛ ጾሙ ቀባ። ጉራን አረባን ነማ ሀመቻ ዋዬ ነማ ካሳ ዋዬ ነማ ዱበቻ ህንሶምና ይወጣ ህንከደና ይወጣ። እግዚአብሔር እንዲህ ይላል፣ መስዋዕትን አይደለም ምሕረትን ይወዳለሁ። በመጀመሪያ ከወንድም ጋር ታረቅናል። ተጣልተን ተኮራርፈን መጾም አንችልም። ወሎሌ ወልቆቆሌ ወልጅብኔ ጾሙ እንደንደኙ ለበረከት እንድንጾም የእግዚአብሔር ፈቃድን እንድንፈጽም ቅዱስ አምላካችን ይርዳን። እንበርታ። 14ቷ ቀን ሱባኤ በፍቅር እናድርገው። የምንችለው እናድርገው። በቤተ ክርስቲያናችን መጥተን ቃሉን እንስማ። የሰማነውን ፕራክቲሱን ወደ ተግባር ወደ ቲዎሪ ቀይረን ወንጌልን ለሕይወት ለዘላለም በረከት እንዲሆነ መስማት ያስፈልጋል። ወንጌለሳ ጅሬኛቲፍ ብቆናቲፍ ጠገኡ ጠገኘ እትን ኩፎቶ ይንተይ እራ ኦፌግኔ ደደብለ ጭምሌ ዳበኔ ደደቡ መርባችሳዳ። እንግዲህ ፍልሰታ 14 ቀን 2 ሱባኤ ያለው ጊዜ ነው። ሐዋርያት